ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ የጨረቃ ፋሚሊ ይላል። ትላንትና እንግዲህ ብዙዎቻችሁን ትልቅ ሰርፕራይዝ አለ ጠብቁን ምናምን ምናምን እያልኩኝ ነበር አይደለ? ማታ ላይቭ ላይ እየቀወጥነው ነበር አይደለ? ዛሬ ደግሞ ምን እንደሆነ ታውቃላችሁ? ከባድ ነገር፣ ከባድ ውሳኔ ነው የወሰንኩት እኔ ራሱ። ብዙዎቻችሁንም እንደሚያስደስታችሁ አውቃለሁ፣ ተስፋም አደርጋለሁ። እንግዲህ ያስደሰታችሁ ሰዎች ይሄንን ቪዲዮ ላይክ በማድረግ ጀምሩ። ይሄ ቪዲዮ የሚያስደስታችሁ ሰዎች ይሄንን ቪዲዮ ላይክ በማድረግ ጀምሩ። ቢያንስ ላይኩ 25,000 መድረስ አለበት እና ደግሞ ሰብስክራይብም ካላደረጋችሁ ሰብስክራይብን እየነካችሁ ደወሏን ምልክቱን እየነካችሁ ጨረቃችንን ወደ ከፍቷም መውሰድ አለብን አይመስላችሁም? ወደ 3,000 በቅርቡ 300,000 እንገባለን። 3,000 ነው ያልኩት። በቅርቡ 300,000 ቪዲዲ በዘነዘና እናደርጋለን ብለን ተስፋ እናደርጋለን። ለማንኛውም ጥንቸሎቻችንም እዚህ ጋር አሉ። እያቸው እስኪ ተመችቷቸዋል። ፀሐይ ሙቀናቸው አሁን እረፍት ላይ ናቸው። ጥንቸል ግን ማለት ነው ቤተሰቦች ውሃ ይጠጣ አይጠጣ አላውቅም። ሁሌ እንሰጣቸዋለን። ይጠጡ አይጠጡ ምንም እርግጠኛ የሆንኩት ነገር የለም። እና ቤተሰቡ የሚጠጡ ከሆነ እኔም ሰርች አደርጋለሁ፣ እናንተም ሰርች አደርጋችሁ እንግዲህ ምንድን ነው አሳዩኝ። እና ሲቀጥል ደግሞ ያው የድሮ ብሩክ ተመልሷል። ፀጉሬን ፍትል ፍትል አድርጌ ብሎብኝ ነበር ትላላችሁ፣ ግን ያው አንዳንድ መቀየር አለብን እና የዛኔ ሌላ ሰው ከመሳልኳቸው አሁን ደግሞ ብሩክ ተመልሷል። ለማንኛውም ቤተሰቦች ቅመሜን ሩቅ ቦታ አድርገናታል። ቅመሜን ሩቅ ቦታ አስቀምጠናታል። ሩቅ ቦታ ለምን መሰላችሁ? በጣም ለፍተናል። በጣም 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 ደክመናል። በጣም ነው ድክም ያልነው። ምክንያቱም ከአንድ ዲዲድ ነው ከዛ ወደዚህ ከጓደኞቻችን ጋር እዚህም ካሉ ሰው